አንተ ግን መተህ ህይወቴን በጠበጥከው። እሱ ሬት ነው የሚለው ሬት አረከው እንደ ሬት አረከው። ውድ ኤፍሬም እኔ አፈቅርህ ነበር፣ አንተ ግን እኔን አታፈቅርም ነበር። ገደል ግባ። ፍቅር ጠንካራ ነው ይላል። እየሳትኩ ነው። አንተ ልጅ ማንበብ አችልም። ፍቅር ጠንካራ ነው ባላየ ያየኛል ይላል። እዚህ ጋር ቅልጥሜን መቶኛል አለ። ቅልጥሜን መቶኛል። ሀሳብ አዎ፣ ይኸው ሌላም አለው። ይኸው እንደዚህ በዚህ ጥርስን የገደልከኝ ይልና ውድ ኤፍሬም ምሳዬን ልበላ ሽሮ ቤት በገባው ሰዓት ፓስታ በአትክልት ሳይሆንም ማዘው ኤፍሬም ለብለብ፣ ኤፍሬም ጥብስ፣ ኤፍሬም ጎረድ ጎረድ፣ ኤፍሬም ጎረድ ጎረድ፣ ኤፍሬም ሸክላ። ኧረ ወይኔ ነው ማዘው። ውድ ኤፍሬም እኔ አንተ ምሳዬም ቁርሴም እየሰማሽ ነው። ወይዬ ብሎሻል፣ ወይዬ ብሎሻል። በዚህ አጋጣሚ በቃ ቡሮ በዚህ አጋጣሚ ይሄንን ደብዳቤ ላክሽው ቅልጥሜ ለብለብ ነው። አንተኛ የመራችን ነው። እኔ እያደረስኩ ነው። በሚያምር ነው አይደል? ዋው እንደውም ይደገም ለብለብ። አይ እንትን የሽሮ ቤት ገብቼ እማስበው ስለ ስጋ ሲሆን ስጋ ጥብስ፣ ስጋ ተከሽኖ፣ ስጋ ለብለብ ነው። ስጋ ቤት ደግሞ ገብቼ ስጋ በአትክልት፣ ስጋ ተጋቢኖ፣ ስጋ ሽሮ፣ ስጋ ፍርፍር እና ቲማቲም ለብለብ። ኤፍሬም ስፔሻል ስፔሻሉ ነው ደግሞ የምትበላው እሷ መሰለኝ ብላ ልካለች። ውድ ቤተሰቦቼ እኔም ይኸው እኔና ብሩክ ቃሏን አክብረን እዚህ ጠርተን የሆነ ነገር በላት። የኔ ለብለብ የኔ ስጋ በሽሮ አልወዳትም አላልከንም? እንደ አንተው እኔ አልኩኝ እንደዛ። አይ አትቀልድበት። አልቀለድንም እኛ እንዴ ይህ ደብዳቤ ላከለ ዊሽ ላከችለ። አሁን ለምን እንደጠራችሁ ብቻ ነገር ልካለ ነው። አመስግናት ማለት ላመስግናት። እሺ ስበዩ ምግቡ አብረን እንበላለን። ጥሪ አየሁት ነገር አይሆንልማ። በቃ ስፔሻሉ። አይ ግን ቀልዱ ነው ኤፍሬም።